ሰላም ውድና የተከበራችሁ የሁሉ ሚዲያ ቤተሰቦች እንዴት ናችሁ? ሰላም ናችሁ ወይ? እኔ ያለው እግዚአብሔር ይመስገን። እንግዲህ ዛሬ የመጣሁበት ርዕስ በጉራጌ ክልል በተፈጠረው ልብ የሚሰብር የሚያቆስል ዜና ነው የመጣሁላችሁ። እንግዲህ እንደሚታወቀው አይታችኋል መቼም ወደ ጉራጌ ክልል ተሳፍረው እንደማንኛውም ኢትዮጵያዊ ሶስት ወንድማማቾች ወደ ጉራጌ ክልል እየሄዱ እንግዲህ መንገድ ላይ ጉራጌ ክልል የሆነች ትንሽዬ ከተማ ላይ እንግዲህ ሶስቱን አማራ ናችሁ በሚል እንግዲህ ሶስቱንም አውጥተው ከመኪና ወርደው ገድለዋቸዋል ማለት ነው። እና እንግዲህ መቼም ይህንን ነግበኔ ነው በነገራችን ላይ ማለት ነው። ይህንን ነገር እያየ ዝም ያለ ፋኖ ናችሁ በሚል ምክንያት ነው ማለት ነው። አማራ ስለሆኑ ብቻ ነው እንግዲህ እነኚህ ሶስት ወንድማማቾች እንደ ማንኛውም ኢትዮጵያዊ ነው እንግዲህ ተሳፍረው ከመኪና ከዛ ሁሉ ሰው አውርደው እነሱን ብቻ ረሽነዋቸዋል ማለት ነው። ሶስቱን ኢትዮጵያውያን ወንድሞቻችን የአማራ ተወላጅ ወንድሞቻችን ማለት ነውና በጣም ያማል። የእውነት በጣም ልብ ይሰብራል። ለምን እነኚህ ምንም አጥፍተው አይደለም፣ ወንጀለኞቹ ነው አይደለም፣ አማራ ብቻ ስለሆኑ ነው ማለት ነው። አማራ ብቻ ስለሆኑ አማርኛ ማንም ሰው እንግዲህ ፈልጎ አይደለም ይህንን ቋንቋ ተናጋሪ የሆነው ማንም ሰው ፈልጎ አይደለም አማራ የሆነው ማንም ሰው ፈልጎ አይደለም ጉራጌ ኦሮሞ፣ ትግሬ የሆነው ፈልጎ አይደለም ማለት ነው። እና እነኚህን እኛ አትግደሉን፣ እኛ ምንም ፋኖ አይደለንም፣ ፋኖ ናቸው ተብለው ነው ማለት ነው። ፋኖ አይደለንም ብለው ነው እንግዲህ ቢነግሯቸውም አይ እናንተ ፋኖ ናችሁ፣ የፋኖን ተልዕኮ ይዛችሁ ነው የመጣችሁት፣ ስለዚህ መሞት ነው ያለባችሁ ተብለው እንግዲህ ሶስት ወንድማማቾች ልጆች አላቸው፣ ባለትዳር ናቸው፣ በቃ ሰላማዊ ሰው ነበሩ ማለት ነው። እና ነገር ግን አወርደው ፊት ለፊት ገድለዋቸዋል። በጣም በሚያሳዝን ሁኔታ ማለት ነው። ደማቸው ደመ ከልብ ነው የሆነው። አማራ በነገራችን ላይ በየቦታው እንደ ቅጠል እየረገፈ ነው። በየትኛውም ቦታ አማራ ቆይ ምን አድርጎ ነው? አማራ ምን አደረገ ግን? አማራ ሰው ወዳድ ኢትዮጵያዊ የሚል እውነት እንደ ማንኛውም ዜጋ አማራ ምንም ነገር አድርጎ አይደለም። አማራ በየቦታው እንደው ስንት ዓመት ሙሉ እየተገደለ ምን እያለ ምንም ዝም ብሎ አሁን በኦሮሚያ ክልል አማራ ታያላችሁ እንዴት በወለጋ በአሩሲ በተለያየ በኦሮሚያ ምድር የአማራ ደም እንደ ውሃ ይፈሳል ታውቃላችሁ፣ በየቦታው ማለት ነው። አሁን ደግሞ እነኚህ ሶስት ወንድማማቾች በጉራጌ ክልል እንግዲህ ሶስታቸውን በጥይት ተመትተው ተገድለዋል ማለት ነው። እና የራሱ የክልሉ ምንድነው የክልሉ የመንግስት አካል ነው እንግዲህ የገደላቸው። በጣም ነው የሚያሳዝነው። አማራ ፋኖ እንግዲህ ያው አማራ እየተገደለ ስለሆነ ራሱን እየተከላከለ ያለው ፋኖም ቢሆን ማለት ነው። እና መቼም ሰው በየትኛውም የጦርነት ቦታ ላይ የጦርነት ህግ ራስን የመከላከል ማንም መብቱ ነው። ማንም ሰው ራሱን ሲገደል አትግደሉ ማለት ይችላል ማለት ነው። እና እንግዲህ አማራ ስንት ዓመት ሙሉ እየተገደለ ምንም በቃ ዝም እያለ አሁን ጭራሽ ታውቃላችሁ አማራ ወደ አዲስ አበባ መግባት አይችልም። አማራ ከአዲስ አበባ ወደ ተለያዩ አማራ ክልል ከተሞች መኪና መሄድ አይችልም። በጣም ነው የሚያሳዝነው ማለት ነው። እና አማራ እንደማንኛውም ኢትዮጵያ የሁላችንም ናት ማለት ነው። የአንድ ሰው ብቻ አይደለችም፣ የአንድ ቋንቋ ተናጋሪ ብቻ አይደለችም። የሁሉም የአማራውም፣ የኦሮሞውም፣ የትግሬውም፣ የከምባታውም የሁሉም እና የሁሉም ናት። እና አዲስ አበባ የኢትዮጵያ ዋና ከተማ ናት። ስለዚህ የመንግስት መቀመጫ ናት አዲስ አበባ። እዛ ደግሞ ማንኛውም ኢትዮጵያዊ መሄድ ይችላል። ነገር ግን አማራ ግን እንዳይሄድ ታግዷል ማለት ነው። እና አማራ የትም ቦታ ከተገኘ ይጨፈጨፋል እንደ ዶሮ ማለት ነው።
እንደ ቅጠል ይጨፈጨፋል፣ እንደ ቅጠል ደማቸው ይረግፋል። አንዲት ታስታውሳላችሁ፣ ይሄ ምንድነው የሚባል ኦሮሚያ ክልል ማለት ነው፣ አይሻ የምትባል ህፃን ልጅ ወለጋ ምድር ላይ እናቷን አባቷን ፊት ለፊቷ ተገደሉባት ማለት ነው። እና ሁለተኛ ወላሂ ሁለተኛ አማራ አልሆንም እያለች እንግዲህ ያስቡ፣ አማራት የሆነ ነገር መስሏት ማለት ነው። እና እኔን አትግደሉኝ ሁለተኛ አማራ አልሆንም አይሻ የምትባል ትንሽዬ ህፃን ልጅ እና እዚህ ደረጃ አማራ እኮ እውነት በየቦታው እንዲሁም ቻይ ህዝብ ነው። የእውነት ቻይ አማራ ክልል ብትሄዱ የእውነት እንግዳ ተቀባይ የዋህ ሩሩ ህዝብ ነው ማለት ነው። አሁን እንደዚህ አሁን መሽቶባችሁ ለምሳሌ መሽቶባችሁ በራን ኳክታችሁ አሳድሩኝ ብትሉ ከፍቶ የሚያሳድር ህዝብ ነው ማለት ነው። ውሃ ለጠየቀ ወተትም እርጎ የሚሰጥ ጠላ የሚሰጥ የአማራ ህዝብ ደግ ህዝብ ነው ማለት ነው። ሄዶ ማየት መመስከር ይቻላል። ሄዶ ማየት ይቻላል። አማራ ሰው ወዳድ፣ ኢትዮጵያን የሚወድ ኢትዮጵያ የሚል ነው ማለት ነው። እና ይህንን ህዝብ እውነት አማራ ሀገር ያቀና ህዝብ ነው። አማራ ሀገር ያቀና ኢትዮጵያ በአማራ ጫንቃ ላይ ነው እንግዲህ ብዙ ነገር እየተደረገ ማለት ታሪክን አገላብጦ ማየት ይቻላል ስለ አማራ ማለት ነው። እና ስለዚህ ይህንን ህዝብ እውነት በጦርነቱ እንደዚህ ተዋግቶ መሞት ምንም ችግር የለውም። ነገር ግን እንደዚህ ምንም የማያውቁትን ከጦርነቱ ምንም የሌሉበትን ንጹህ ምንም ነገር ከምንም የሌሉበትን ሰዎች ግን እንደዚህ መረሸን የጊዜ ጉዳይ ነው እንጂ በነገራችን ላይ ሁሉም የእጁን ያገኛል፣ ዋጋውን ይከፍላል ማለት ነው። የጊዜ ጉዳይ ነው። ባይዘወይ የጊዜ ጉዳይ ነው። ማንም እንዲህ ብሎ የሚቀር የለም። ትልልቅ አይፈርሱም የተባሉ አይናዱም የተባሉ የተለያየ ጋንግስተሮች እንኳን የሆነ በቃ በመንግስት ዘመናቸው እንኳን አይነኩም። በቃ እሱማ የሚባላቸው አይታችኋል። አንዳንዶች በአይጥ ጉድጓድ በቀበሮ ጉድጓድ ውስጥ የተገኙ ማለት ነው። እና ስለዚህ እንደዚህ ያለ ማለት መንግስትም ማለት እንደዚህ የሆነ ከፍታ ላይ ነኝ ብሎ ያለም ሰው መውረድም እንዳለ ማሰብ መቻል አለበት ማለት ነው። እና ይሄ በነገራችን ላይ በዚህ ምንም የሚቀጥል ነገር የለም። ነገር ግን ብዙ ጊዜ ይፈጃል፣ ብዙ ነገር ይሆናል፣ በጣም በርካታ ነገር ሊፈጠር ይችላል። ነገር ግን ያው የጊዜ ጉዳይ ነው። ሁሉም የእጁን ያገኛል። ሁሉም ደግሞ ያው እንደዚህ እንዳለ የሚቀር የሚመስለው አለ ማለት ነው። እንደዚህ በቃ እንደዚህ አሁን ባለበት ደረጃ የሚቀር የሚመስለው አለ። ነገር ግን በጭራሽ እንደዛ አይቀርም። ስለዚህ ይሄንንም ብታስቡበት በጣም መልካም ነው እና እነኛ ምስኪን አማራ ስለሆኑ ብቻ አማርኛ ቋንቋ ስለተናገሩ ብቻ ማለት ነው እንደዚህ በአደባባይ የተረሸኑት። የእውነት በጣም ነው የሚያሳዝኑት። ልጆቻቸው ሚስቶቻቸው እየጠበቋቸው ነበር እና ነገር ግን ደማቸው ደመ ከልብ የሆነ ነው። በቃ አሞራ ነው ስጋቸውን አሞራ ነው የበላው ዘመን ጎዳና ላይ ተወርውረው ማለት ነው። እና በጣም ያማል። በነገራችን ላይ እንዲህ አይነት ነገር ስንሰሙ በጣም ልብ ይሰብራል። አጥፍተው የሆነ ወንጀል የሰራ ሰው እኮ ቅጣት አይቀጣ አይደለም። ነገር ግን ንጹህ ምንም ያላደረጉ ዜጎች ምንም ነገር ከምንም ነገር የሌሉበት እንደዚህ በአደባባይ ሲገደሉ ማለት ህዝቡ እኔ እኮ አንዳንዴ ሁሉም በነገራችን ላይ ሁሉም ወደ ራሱ ካልደረሰበት እንዲህ የሆነ ምንም አይመስለውም ማለት ነው። ግን ሁሉም ወደ ራሱ ሲደርስበት ራሱ ላይ ሲሆን የራሱ ቤተሰብ ላይ የራሱ ዘመድ አዝማድ ላይ ሲደርስ ነው ሁሉም የሚያወራው ማለት ነው። እና ለነኚህ ሰዎች ፍርድ ሊያገኙ ይገባል። እንደዚህ በአደባባይ አማራ ስለሆኑ ብቻ ደመከልብ ነው ደማቸው መቅረት የለበትም። ፍርድ ሊያገኙ ይገባል። ነፍሳቸው ማረፍ አለበት። ለምን እነኚህ ምንም አጥፍተው አይደለም፣ ወንጀለኞች ሆነው አይደለም፣ ምንም አጥፍተው አይደለም፣ ረብሸው አይደለም። ነገር ግን ዝም ብለው አማርኛ ስለወሩ ብቻ ነው እንግዲህ ይሄ ነገር የተፈጠረባቸው። አማርኛ ቋንቋ ደግሞ ሁሉም ሰው የሚያወራው ቋንቋ ነው። ግን አማራ ክልል የተወለዱ ሰዎች ፈልገው አይደለም። በነገራችን ላይ አማራ የሆነው ሁሉም ሰው እኮ ፈልገው አይደለም ባለበት ብሔር የተወለደው ማለት ነው። እንግዲህ
ኦሮሞም የሆነ ኦሮሞ ፈልጎ አይደለም ኦሮሞ የሆነው አማራውም ትግሬውም የትኛውም ቋንቋ ተናጋሪ ፈልጎ አይደለም ይሄ ቋንቋውን የሚናገር ማለት ነው። ቋንቋ በነገራችን ላይ መግባቢያ ነው እንጂ ምንም አይደለም። እኔ አንዳንዴ ማለት ነው የሆነ አሁን በእኛ በሀገራችን ታያላችሁ እንግዲህ የተለያየ ባንዲራ ስንት 32 ደረሰ እንዴ? እንደዛ አይነት በየክልሉ ያለው ባንዲራ ስታዩ አሁን የተለያየ ቦታ ያው ሁላችንም በስደት ነው ያለነው እንደሚታወቀው እና አንዲት ባንዲራ ብቻ በሲውለበለብ ስታዩ እንዴት ደስ እንደሚል እና የኛ ግን በየቦታው የተለያየ ጨርቅ የእውነት ብቻ በጣም ነው። ግን መቼም እናምናለን ይሄ ብሔር ዘር የሚባለው ጠፍቶ በቃ ባንድ የእውነት አንዲት ኢትዮጵያ ተብሎ ያው እንደ ድሮ አንዳንድ የድሮ ነገር ግን አይናፍቃችሁም? የእውነት የድሮ ኢትዮጵያ ግን አትናፍቃችሁም? ማለት ሁሉም ሰው በሰላም የሚኖርባት ሁሉም ሰው እንደፈለገ ወጥቶ ኦሮሚያ ክልል ባይመቸው አማራ ክልል ሄዶ አማራ ክልል ባይመቸው ትግራይ ክልል፣ ጉራጌ ክልል፣ ደቡብ ክልል ብቻ የተለያየ ቦታ እንደፈለገ ተንቀሳቅሶ የትኛውም ስራ እውነት እንደዚህ ግን አልናፈቃችሁም? እውነት እኔ አንዳንዴ ይናፍቃል እኮ እንደዚህ የእውነት እና በጣም ስታስቡት በቃ አንዳንዴ ትናደዳላችሁ። በቃ እንደዚህ አይነት ነገር ግፍ ሲሰራ ስታዩ ምስኪን ስራ መስራት አይቻልም። አሁን በነገራችን ላይ በየቦታው የሆነች እዛችሁ አጥር ላይ ነው በቃ መስራት እንኳን ለስራ ብትሉ እዛችሁ የታጠራችሁበት አጥር ነው መቼም የሚባለው አይደል? እዛ የታጠራችሁበት አጥር ላይ ነው እና የተለያየ ቦታ ሄዶ እንደፈለገ ምክንያቱም ኢትዮጵያ የሁላችንም ናት። የአንድ ሰው ወይም የአንድ ብሔር ብቻ አይደለችም ማለት ነው። ኢትዮጵያ የሁሉም ናት እና እንደዚህ ተስማምተን አገራችን በነገራችን ላይ ከየትኛውም ሀገር ከየትኛውም ዓለም ክፍል እንደኛ አገር ወርቅ ሀገር እንደኛ ሀገር አይነት ሀገር የለም። እውነት ሁሉም በተለያየ ቦታ የተለያየ ዓለማት ሄዳችሁ ያያችሁ ካላችሁ ማን እንደ ሀገራችን ማለት ነው። ነገር ግን ሀገራችን ሰላም የለም። ሀገራችን ደግሞ ይሄ ዘረኝነቱ አለ፣ ብዙ ነገር ከምንም በላይ እውነት ዘረኝነቱ ቢጠፋ እንዴት ሀገራችን እኮ የእውነት እንደፈለግን ሰርተን ሀገራችን ላይ መለወጥ እንችል ነበረ። ነገር ግን ይሄ በዚህ ዘረኝነቱ ስንት ነገር አለ። በጣም ከባድ ነው በነገራችን ላይ ይሄ ዘረኝነት። ያችን ህፃን ልጅ ታስታውሷላታላችሁ እና ሁለተኛ አማራ አልሆንም እያለች ግን እንደ አማራ የእውነት እንደ አማራ በዚህ ዘመን የተጨፈጨፈ እንደ ቅጠል የረገፈ ደሙ እንደ ውሃ የሄደ የለም ማለት ነው። ሁላችሁም ታውቃላችሁ። በኦሮሚያ ክልል በተለያየ ቦታ በደቡብ ክልል በቃ አማራ የተባለ በየቦታው በወሮንጦ እየተለቀመ ታያላችሁ ሲረግፉ ማለት ነው። ይሄ ግን ትክክል አይደለም። ለምንድን ነው ግን እዛው ላይ ያላችሁ ሰዎች ለራሱ እዛው ክልሉ ላይ ያላችሁ እዛው በቦታው ያላችሁ ልክ አይደለም። በነገራችን ላይ ከዚህ በፊት በኦሮሚያ ክልል የሆነ ችግር ተፈጥሮ ነበር አይደል? ከዚህ በፊት አንደኛ እውነት አማራ ክልል ጎንደር ሰልፍ ወጥተው የእውነት የኦሮሚያ የሚፈሰው ደም እኔንም ይመለከተኛል ብሎ አማራ የእውነት የዋህ ህዝብ ነው። ማርያምን አማራ የዋህ ህዝብ ነው። ሰልፍ የወጣ ነው ለኦሮሚያ ክልል። ነገር ግን ኦሮሚያ ክልል ግን ለአማራ እዛ እንዳይኖር ንብረታቸው እንዲወድም እንዲደኸዩ ሀብት ንብረታቸው እንዲወረስ ቤታቸው እንዲወድም ነው እየተደረገ ያለው ማለት ነው። እዛው ላይ ያሉት ምንም ነገር እዛው የክልሉ እንግዲህ ኦሮምኛ ተናጋሪዎች ለምን አይናገሩም? ለምን እንደዚህ መደረጉ ትክክል አይደለም። አሁንም እንደዚሁ ጉራጌ ክልል ላይ ይሄ ነገር ሲከሰት ኖ እንደዚህ አታደርጉ፣ እነኚህ ታጥቀው እንኳን ቢመጡ እሺ፣ ታጥቀው መሳሪያ ይዘው ቢመጡ እሺ ፋኖ ናችሁ በተባሉ፣ ነገር ግን ሲቪል የለበሱ ሰዎች እንደዚህ አግባብ አይደለም። የእውነት አግባብ አይደለም። እንደዚህ እየተደረጉ እየተረሸኑ ልጆቻቸው ባለቤቶቻቸውን ጥለው እንግዲህ ህፃናት ልጆች አሏቸው እነኚህ ሰዎች እነኚህ ወንድማማቾች ማለት ነው። እና ደማቸው ፈሷል። እውነት ይፋረዳቸዋል። የንጹሃን ደም አንድ ቀን ይፈርዳል። የእውነት እንደዚህ በየቦታው ደመከል ሆነው የቀሩት ምስኪን የአማራ ተወላጆች እውነት አንድ ቀን መቼም ደማቸው ይጮሃል። ደማቸው አንድ ቀን ይፈረድላቸዋል ማለት ነው። እና ስለዚህ እንደዚህ አይነት ነገር
ያው እየሰማን ነው ሁልጊዜ። ነገር ግን ይሄ ነገር ትክክል አይደለም። ሁላችሁም እዛ ጉራጌ ክልልም ያላችሁ ሰዎች ልክ እንዳልሆነ ማውገዝ አለባችሁ። እነኝን የገደሏቸው ሰዎች ደግሞ እውነት ፍርድ ካለ ለፍርድ እንዲቀርብ ሁላችሁም የበኩላችሁን ተወጡ። አመሰግናለሁ።